እኔ ዛሬ ትንቢት ልናገር። ልክ እንደ አዲስ አበባ፣ ልክ እንደ ወለጋ፣ ልክ እንደ ደቡብ ኤርትራ ከተማ መሃል ላይ ወንጌል በነጻነት ሲሰበክ ያለ ይሄው እንደ እግዚአብሔር ነብይ ያየሁትን ተነበይኩ። በአደባባይ በነጻነት በኤርትራ ከተማ አስመራ ላይ ዋና ከተማቸው ላይ ወንጌል በነጻነት ሲሰበክ ያለ ይሄ ዘመን ከፊት እየመጣ ነው ይለኛል ጌታ። እዛ ከተማ የምትኖሩ ነጻነት የሌላችሁ ይሄንን ቀንና ይሄንን መልእክት በማስታወሻችሁ ላይ ጽፋችሁ ያዙ። በኤርትራ ከተማ ኢየሱስ ክርስቶስና ወንጌሉ በነጻነትና በኃይል የሚሰበክበት ዘመን ቅርብ ነው ይለኛል። ይሄንን መልእክት ከሰማይ ሰምቶ ያስተላለፈው ነብይ እዩ ይባላል። መጠየቅ የሚፈልግ ሰው ካለ ይሄ ነው መልእክቱ። መልእክቴን ጨርሻለሁ። በጣም ነው የምወድሽ። አሜን። ወድሃለሁ። አሁን በልብ ወድሃለሁ። ይዬ ወድሃለሁ በጣም። የእግዚአብሔርን ኃይል ትጠሚያለሽ አይደል? እስኪ ወደ እኔ yes አልማዝ እባላለሁ። የመጣሁት ከአስመራ ነው። ዛሬ እኔ ቀን ነው ብዬ ነው የመጣሁት። በእውነት ደግሞ በእግዚአብሔር ሰው ነቢይ እዩ ጩፋ አድርጎ አገኘኝ እና ሁሉ የነበረኝ መከራ ሰላም አልነበርኩም፣ ግን እግዚአብሔር ተናገረ። እንደተናገረው እንደሚያደርገው ደግሞ አውቃለሁ። በእምነት ነው የመጣሁት። በቃ በድሮ መጥቼ ነበር በ3 ቀን በፊት፣ ግን እኔ አልነበረም። ዛሬ ግን ቀኔ ነው ብዬ ነው የመጣሁት። በኋላ ነው የነበርኩት። በዚህ በታች አድርጌ ነው የገባሁት እና እግዚአብሔር አገኘኝ። አምነዋለሁ። ወደ ሌላ ቦታ እንዳትሸጋገሩ የሚያደርግ ፋሚሊ ከርስ ዛሬ ከሰዓት በኋላ እንዳልነበረ ይሆናል። ፍሬያማ እንዳትሆኑ የሚያደርገውን መርገም ዛሬ እንመታለን። አሁን የት ነው ያለችው እናትሽ? አስመራ ገነት። አዎ መንፈስ ቅዱስ በምትኖርበት አካባቢ ስምሽን ከፍ አደርጋለሁ። እግዚአብሔር እንደዚህ ይለኛል፣ በሳቁት ላይ መልሳ የምትስቅበት ዘመን አሁን ነው አለኝ። አሜን። እቺ ሴት ማና ስል አልማዝ ይለኛል። አሜን። ነዓኻድ ወዳደረከ ሓደ ኢየሱስ ክርስቶስ ራዩ ስትመጪ የተናገርሽውን ድምጽ ሰምቻለሁ አለኝ። አሜን። የኔ መዝገብ እዛ ቤት ይነበባል ብላ ነው የመጣችው። አዎ ብያለሁ። እጣው ጥቻለሁ። ያንተ እጣ ነው የወጣው ልጄ። ከባለቤቴ ጋር እጣው ጥተን አንድ ጊዜ ያንተ እጣ ወጥቷል። ብዙ ነቢያቶች ደርድሬ ያንተ እጣ መጽሐፍ ቅዱስ ውስጥ አስቀምጬ ሸርተት ብሎ ወረደ። ይሄ የወረደውን እጣ እንክፈተዋል። እሺ፣ ይሄ ከመጽሐፍ ቅዱስ ውስጥ ራሱ መጽሐፍ ቅዱስ ያወጣውን እጣ እንክፈተው ስንለው እዩ አለ። ነገርሽ እዚህ ቤት ስለሚፈታ ነው እጣው ይወጣል። አሁንም ደገምንና ደግሞ ቆይ እንደዚህ አርገን እናውጣ ስንል አሁንም እዩ አለ። ሁለተኛ ጊዜ አሁንም ደግሞ ደገምንና ሶስተኛ ስንል እዩ አለ። አሶትኩም በኤርትራ ከተማ አስመራ ላይ ዋና ከተማቸው ላይ ወንጌል በነጻነት ሲሰበክ ያለ ይሄ ዘመን ከፊት እየመጣ ነው ይለኛል ጌታ። እዛ ከተማ የምትኖሩ ነጻነት የሌላችሁ ይሄንን ቀንና ይሄንን መልእክት በማስታወሻችሁ ላይ ጽፋችሁ ያዙ። በኤርትራ ከተማ ኢየሱስ ክርስቶስና ወንጌሉ በነጻነትና በኃይል የሚሰበክበት ዘመን ቅርብ ነው ይለኛል። ይሄንን መልእክት ከሰማይ ሰምቶ ያስተላለፈው ነብይ እዩ ይባላል።